በኢትዮጵያ ስም በቤተክርስቲያን ስም እንለምናችኋለን። ፕሊዝ ይህን ህዝብ ተውት። በቃ ይበቃዋል። ይህችን ቃል ልናገርና ልደምድም። የአሜሪካ የጥቁሮች እንቅስቃሴ አጀማመር ሮዛ የሚባሉ እናት ናቸው። አሜሪካኖች ጥቁሮችና ነጮች ከአንድ አውቶቡስ ውስጥ የተለያየ ቦታ ያስቀምጣሉ በዚያ ዘመን በ60ዎቹ እና ሮዛ የፋብሪካ ሰራተኛ ናቸው። ሲሰሩ ውለው ሄደው ከነጮቹ መቀመጫ ቁጭ አሉ። ነጩ ሄዶ መቀመጫ እኮ አለ። ነጩ ሄዶ ስለተቀመጡበት ብቻ ይሄ መቀመጫ ያንቺ አይደለም ተነሽ አላቸው። ደክሞኛል አሉ። ከዚያ ፖሊሱ ሹፌሩን ይጠይቅና እባክህችን ሴት ውረዱ ባላት ልቀቂ ባላት ተነስቶ ሹፌሩ መኪና እባክሽ ተነስተሽ እዚያ ደክሞኛል። ትታሰሪያለሽ እኮ ደክሞኛል። እሷ ፋብሪካ ስራ አይደለም ያደከማት የነጮች ተጽዕኖ ከሰውነት ተራ መውጣቷ ነው ያደከማት። ያደክሞኛል የጥቁሮች እንቅስቃሴ መሰረት ሆነ። አሁንም የኢትዮጵያ ህዝብ ደክሞታል። we can't afford it after now ይህን ቃል ልጠቀም። enough is enough